አንዷ ማለት ነው በጣም ወንድ ትወዳለች ማለት ነው። ከዛ ከአንዱ ጋር ቺት እያደረገች ከዛ በኋላ ይንኳካባታል በርና ባሏ መስሏት ሩጣ ምናምን ነገር ትደብቀዋለች በማዳበሪያ አድርጋ ማለት ነው። ከዛ በኋላ እሱ ገብቶ ባሏ አይደለም ሌላኛው ሽማዋ ነው ማለት ነው። ከሱ ጋር ሆና ሌላ ባሏ ትክክለኛ ባሏ መጣ ማለት ነው። ልክ ሳይንኳካ እሱንም ሄዳ በማዳበሪያ እንደዚህ ጠቅልላ ታስቀምጠዋለች ማለት ነው። ሶስተኛውም ለካስ ባሏ አይደለም ሌላ ሽማዋ ነው ማለት ነው። ከዛ ከሱ ጋር ያለች ትክክለኛ ባሏ መጣ ማለት ነው። ከዛ ሳይንኳካ እሱንም ስንት ትክክለኛ ባል ነው ያለው ከዛ ባልየው መቶ ምናምን ምግብ አቀራርባለት ምናምን ከዛ ወደ ጓዳ ሲገባ ያያል ማለት ነው። ማዳበሪያ መታ ሲያደርገው እንደ ፍየል ጮኸ ማለት ነው። ፍየል ነው እንዴ ብሎ ተወ ማለት ሁለተኛውንም ሲያይ ሁለተኛውንም ሲመታው ከዛ እንደ በግ ጮኸ ማለት ከዛ በግ ነው በቃ ምናምን ብሎ አለ። ከዛ ሶስተኛውን ሲመታው ዝም አለ ማለት ሲመታው በጣም በቃ በኃይል ሲመታው ማለት እናዝና ጤፍ አታውቅም እንደ ምንድን ነው ተምታታብኝ? ቀልድ ነው ሮሮ ነው ምንድን ነው አልገባኝም። የሚያስቅ ቀልድ ብዬ እኮ ከፍተዋለሁ። ይኸው እንደዚህ አይነት ግራ የገባው ቀልድ ምንድን ነው አልገባኝም። አይ ቀልድ እስቲ ድጋሚ ላዳምጠው ሞክራለሁ። ምንም አልመጣልኝም። እሺ ይሁን ልሳኩኝ፣ በቃ ስቄያለሁ።